ጤና ይስጥልኝ ተመልካቾቻችን፣ ይህ በዳያስፖራ ቲቪ የተዘጋጀ የሚቀርብላችሁ የጌራ ሾው ነው። ከደስታችሁ ውስጥ አንዴ ተጨበጭበልን። እኛ ማህበረሰብ ውስጥ አዲስ አይነት አሰራር ማምጣት ቅድም ወንድማችን እንደነገሩን አስቸጋሪ ሊሆን የሚችልባቸው ጊዜ አለ። ተመጥነን በዚያው ባየነው አይነት ነው ስንሰፍር አንድ ቦታ አንድ ቤት ነው የምንከራየው፣ ስንሰራ አንድ አይነት ስራ እንደዚህ ያለ ከፍቅራችን ካስተዳደጋችንም ከኑሯችን ከህይወታችን ሊሆን ይችላል እና እንደዚህ ለየት ያለ ሐሳብ ይዘው የሚቀርቡ ሰዎች ሊደነቁ ሊበረታቱ ይገባል። አቶ ስራ ብዙ ላይ ያየነው ይሄን ነው። ለዚህ ወንድማችን እንደዚህ ያየነው ይሄን ነው። ለዚያ ነው አክሱምን የሰሩት ሰዎች ላሊበላን የሰሩት ሰዎች ዛሬ የት ሄዱ ተብሎ መጠየቅ ያለበትም። ምክንያቱም በራሳችን ከራሳችን ውስጥ አውጥተን የምንኮራባቸው ብዙ ጥበቦች እያሉን የአውሮፓ እስረኞች የአሜሪካ ባህል እስረኞች ሆነን እንገኛለንና ወደፊት በራሳችን ጸንተን ከራሳችን ማህፀን ውስጥ ከኢትዮጵያ ማህፀን ውስጥ የወጡ አዲስ ነገሮችን ይዘው መጣው እንደዚህ ኩራት እንዲሆኑን ያስፈልጋል። በጣም እናመሰግናለን። በመጨረሻ አንድ ነገር ለመናገር ነው። ይሄንን ባለፈው አንድ አመት ውስጥ ወንድማችን አቶ ደረጀ ጌራ ያሳየውን ስራ በመመልከት አድናቂ የሆነ አንድ ሰው በተለይ ደግሞ በሱ መድረክ ቀርቦ ነበርና ወንድሜን ላመሰግነው ወዳለሁ ብሎ የሰራው አንድ ስራ ነበርና ያንን ስጦታ ሊያቀርብ አቶ አለማየሁ ገብረመድን ከመካከላችን ይገኛል። አቶ አለማየሁ ገብረመድን ወደዚህ ጋብዛለሁ። አይገባም? Thank you. እግዚአብሔር እንደዚህ አዲስ ነገር ዛሬ እንኳን በመካከላችን አዲስ ነገር አለናል። እንደዚህ ይሄንን እሱ አላሰብም፣ ይሄን ግን እግዚአብሔር አሰብ አይደለ? ይሄንን ጊዜ ሰጠን፣ በዚህ ጊዜ ውስጥ ተደሰትን አይደለ? ኢትዮጵያዊነታችንን አንድ ሆነን ምን እንደምንሆን የደስታ የሰላም የፍቅርን ሰዓት ሰጥቶናል። እግዚአብሔር ታላቅ አምላክ ነው። ለወንድማችን ለአቶ አለማየሁ ገብረመድን በጣም ከፍተኛ ምስጋና ላቀርብ ወዳለሁ። አቶ ጌራን እንደዚህ ላመሰግን ወዳለሁ። እግዚአብሔር ይስጥልን። በእውነቱ አቶ ጌራ በጣም መደነቅ ያለበት ሰው ነው። እኛ ኮሚኒቲ ውስጥ የሚያደርገው በጣም ጥሩ ነገር ነው። እያንዳንዱን ኢትዮጵያዊ እድገትና ትብብር የሚያሳይ ነገር ነው። በዚህ ነገር ብንተባበረው ለወደፊትም ብዙ ነገር ሊያቀርብልን ይችላል። በዚህ አጋጣሚ እኔ መቼም ላደረገው ስራ በምን አይነት ላመሰግነው ስላልቻልኩኝ ቃላቶች ስለማጥቶኝ በማውቀው ችሎታዬ እንዲሁ ስልክ ላይ ቁጭ ብዬ ሳይ እንትኑን አግኝቼ ስኬቹን ሰርቼ በዚህ ምክንያት አቅርቤላለሁ። ታንክ ዩ። አንድ ጊዜ ባለቤቱን ማናጀሩም ናት ዘረንግስት እዚህ ጋር ለፎቶም ለምንም አብረን እንምጣ። ይሄ በጣም ትልቅ ነገር ነው። ደስ ነው ያለኝ። እግዚአብሔር ይስጥልኝ። እሺ በጣም አመሰግናለሁኝና አንተም ደግሞ የምታደርገው ነገር በጣም እንዴት very interesting እና ያው እንግዲህ አማርኛውና እንግሊዝኛውን መደበላለቄ ነው። I'm sorry. It's okay. And now we're really proud of you. And thank you so much for everything you've done. Thank you. And እውነት ለመናገር ቃላት የለኝም። አሁን ነው በደንብ የማየው ራሴን። ስለዚህ ፎቶግራፍ ትንሽ ልንገራችሁ። ይሄን ፎቶግራፍ አንድ ራት ተጠርቼ ልሄድ የተዘጋጀ ነው፣ ቤት ውስጥ ነው እና ግን ልጆችን ራት በማብላት በጣም አምናለሁ። የትም አልሄድም ሳላበላ ራት የዋሉባትን ነገር በሙሉ ሳልቀበላቸው ሳልሰማ አልሄድም እና ለብሼ ቁጭ ብያለሁ እና ለብሼ ቁጭ ብዬ ራት እየበሉ ነው ያሉት ልጆች እዚህ ጋር ናቸው ያሉት ሁለቱ። ትልቋ ልጄ ሳሮን ካሜራ ብድግ አድርጋ እያየኋቸው እያወራሁቸው እያለ ድንገት ያነሳችኝ ፎቶግራፍ እና ሳሮን እየከመ ኬብሮን ሳሮን ከመወር ባባቴ እነዚህ ናቸው። ይሄ የሷ ውጤት ነው። ረዳት ካሜራው ነበረች
ታንክ ዩ ጋይስ። በዚህ አጋጣሚ ጋሽ አሌክስ እንደገና በጣም እኔ ጋሽ አሌክስ ነው የምለው፣ አቶ አለማየሁ ገብረመድህን በጣም እውነት ነው የምላቸው የተዋጣለት አርቲስት ነው። ማመን ያቃተኝ እኔ ራሴ ይዘዋለሁ ጌታዬ። ሽበቴ በንዴት ነው በሌላ ጉዳይ አይደል እና ልዩ የሆነ ቤተ መዘክር አለው ስፕሪንግፊልድ ቨርጂኒያ ውስጥ። ሄዳችሁ ማየት ትፈልጉ ደውላችሁ አፖይንትመንት ይዛችሁ ልታዩለት ትችላላችሁ። ይሄ እጃችን ላይ ያለ አርቲስት ዛሬ እውነት ነው የምላችሁ ይሄን ነገር ሰርቶ ስለሰጠኝ አይደለም፣ ብዙ ጊዜ በተደጋጋሚ ነግሬዋለሁ። ገና በልጅነት እድሜው ከኢትዮጵያ ፋይን አርት ስኩል ሲመረቅ ንጉሱ ናቸው መጥተው የመረቁለት እና ይሄ ትልቅ ነገር ነው በእውነት። እና እዚህም ነገር ደግሞ ከመጣ በኋላ እንደዚሁ ለዩኤን በስታምፕ ደረጃ ያበረከተ ታላቅ አርቲስት ነው። ሰፖርት ልናደርገው ምን ይገባል። እንዳልኳችሁ ቤተ መዘክር አለው የራሱ ስፕሪንግፊልድ ቨርጂኒያ ውስጥ በመኖሪያ ቤቱ ሂዱና ተመልከቱ። በጣም ልዩ የሆነ ስራ አለው። ስለዚህ በድጋሚ በጣም አመሰግናለሁ አቶ አሌክስ፣ በጣም አመሰግናለሁ። ታንክ ዩ